ወይስ እና ጂጂ ቅርበኝ ብዙ ነገር ተናግሬሻለሁ። ምን ያላልኳት ጂጂናል በማን የተነሳ በዚች ሳጋቱራ በዚች ቅዳፍ የተነሳ ጂጂን ብዙ ነገር ያልተናገርኳት ነገር ያ ማለት ግን ጋይስ አንድ ገስት ላይ አታዩንም። እርቅ ምናምን የለም። መመሰጋገን ግን እንደ ደንባችን እንደ ባህላችን አለ። ኧረ ልለምን የኔ ጌታ ልለምን እንደ በልመና ነው ያቺ ሀገር እኮ የምትታው ኢትዮጵያ ወይ ኢትዮጵያ ሀገሬ ሞኝነሽ ተላላ እንደዛ ልበልልህ። ሀገሪቷ የምትታወቀው በምንነቷ ነው። ብር በሚበተን ነው። ለማኝ በድህነታችን ነው የምንታወቀው። ከሀገር የተሰደድ ነው በበረሃ በጊንጥ በጣሪያ ስንሰደድ የነበረው እኮ ቴንኪው ስራ መጥቶብኛል። አንዴ ጋይሳ አመሰግናለሁ። እግዚአብሔር ያክብርልኝ። ስራ ነው። በሀገር ተሰደን የወጣ ነው እኮ ድህነታችንን ቂንጫ አላዋርዳችሁም። 16-17 ቀንም ቢሆን በቅቅል በመረቅ እያረኩ እየበላው ራሴን እጠግን ነበር። አንዶቻችሁም ጠርታችሁን ትናላላችሁኝም አላበረታታችሁኝም። ከዚህ በኋላ አሁን ልምምድ እያረኩ ነው። ዩቲዩብ ላይ ስጀምር እንዴት እንደምላቸው ፍቅሮች የማሮች ልተኛ ነው ውዶች የቁርስ ልበል ነው መንገድ ልሄድ ነው አባቴን ሰላም ልለው እህቴና እንደዛ ነው የምልህ። እህቴን ላመጣ ነው ሰላም በያቸው ምንም ማምላክ አውሪያቸው እንደዛ ነው የምንለው። ማዘር ይገባሉ። አልገባም አባቴ ብል ይገባል። ገንዘብ ነው ለኔ ለልጁ ያልሆነ ለማን ሊሆን ነው? አባቴስ ቢሆን እስከ ዛሬ በነፃ አይገባም ብዬ ታግያለሁ። አሁን አባቴ ዩቲዩብ ነው ገንዘብ ነው የምንሰራው ና ግባ ባይፈልግም አስገባዋለሁ። ለኔ ስል መግባት አለበት። ነይ ማዘር ዘመድ አዝማዶቼን ሰብስቤ ይገባሉ። ጋይስ ገንዘብ ነው። በነፃ የሚሰራ ነገር የለም። አመሰግናለሁ። ይህ ልላችሁ ነው። አንድ ውሃ ልጠጣ። ወይ በእጃችሁ አካፋ ይመስል ምጥቆ ማን ነው እንዲህ የሚለው? እኔ ስም አልጠቅስም። እኔ ማምላክ እየረዳው እኔ ታዊን ግን ብያለሁ። ተናጋሪ ያላላችሁኝ እኮ ማን ነው የሚለው? ጋይስ አንቺ ቲቲ ተታርቀናል። ቲቲ ብሞት ለቃል ለምድር ለሰማይ ያን ቀን ቤታይ ብላችሁ ጭርት እስኪወጣብኝ ድረስ ምራቃችሁን ለድፉብኝ። ቃል እንደው መጽሐፍ ቅዱስን ቢኖር ምን ነው እናንተ? በስመ አብ ወወልድ ወመንፈስ ቅዱስ ቤቴ ሰይጣን ነው እንዲወረረው። ይኸው እግዚአብሔር የልቤን ያህል ከቴቴ ጋር መቼም ላታዩኝ ቤታዬ በይው። ጊዜው ደግሞ የከፋ ነው። በኋላ ደግሞ እግሬ ላይ ወድቆ ይቅርታ ቢጠይቀኝ አንደቴ አይችልም። ቡቡት አቲም ቤታ አቲም ምን አርጎሻል? ስምሽን አጥፍቷል። ምን አርጎሻል? ቤታ ሰድቦሻል። ለራስሽ ንገሪው። ሰድቦሻል ምንም ሳታደርጊው። ቤታዬ ጠንከር በይ ነግሬያታለሁ። ስለዛ ከዚህ በኋላ ማልታረቃቸው ሰዎች ቢኖሩ አሉ። እግዚአብሔር ምስክሬ ነው። አንዳንዶቹ የምታረቃቸው አሉ። ጋይስ ጊዜ ትንሽ ጊዜ እፈልጋለሁ። በደንብ በጊዜ አይቼ ሁኔታቸውን ልታረቃቸው ይችላሉ። ማልታረቃቸው ሰዎች ደግሞ አሉ። መቼም ከቴቴ ጋር እግዚአብሔር ምስክሬ ነው። ከቴቴ ጋር ካያችሁኝ አንቺ ወራዳ በሉኝ ጋይስ። ወራዳ በቃ በሄድኩበት ወራዳ ያውርድሽ ይድፋሽ እያላችሁ ስደቡኝ። ምንም ችግር የለውም። ለሳምንት ነው ሌላ አጀንዳ ሲመጣ ይቀየራል። እሱ ችግር የለውም። ወራዳ በሉኝ። እግዚአብሔር ምስክሬ ነው። ቃል ለምድር ለሰማይ ከሱ ጋር እግዚአብሔር አሁን በሉኝ አላልኳችሁም። ስታረቅ ነው ስታረቅ እግዚአብሔር ምስክሬ ነው። ከሱ ጋር በምንም ታሪክ ከሱ ከምታረቅ ከሌልቲ ጋር ብታረቅ ይሻለኛል። እግዚአብሔር ምስክሬ ነው። ለምን እንዴ እሷስ ጓደኛው አይደለው ምን አለው አውቻት አላቅ ይሄን ያህል እንኳን ነገር የለን ብትሰድበኝ። እሱ ግን እየተዋወቅን እያወቀን እንትን ያለው ኪዱስ እሱ እግዚአብሔር ያውቃል። ጋይስ ለእግዚአብሔር ሰጥቼዋለሁ። አሁን ሰው ተው የሌለ ሰው ስም አትጥሩ። ግን እሱን ለእግዚአብሔር ሰጥቼዋለሁ። ለመድኃኒዓለም አላቅም። በአሁኑ ሁኔታ ላይ እንዳለሁት ከሆነ ውሃ ውስጥ እየዋኘሁ ነው። እየተንሳፈፍኩ ነው ጋይስ። ተመችቶኛል። እየተንሳፈፍኩ ነው። ወደፊት ግን አይታወቅም። የእሱ ጉዳይ አይታወቅም። እግዚአብሔር ነው የሚያውቀው። እግዚአብሔርን ብሎ መሆን መፈጸም አለበት ካለ ከእግዚአብሔር ጋር ግብ አልፈጥርም። እግዚአብሔርን ማክበር መፍራት አለብኝ። ግብ ከሱ ጋር ስለማልፈጥር ከፈጣሪ ጋር አንተ ያልከኝን ነው የምቀበለው ብዬ እሺ ብዬ ላረግ እችላለሁ። አይታወቅም ጋይስ፣ ላረግ እችላለሁ። አላቅም ግን አሁን አይደለም። ጊዜ ይፈጃል። አመት ምናምን እንዴ ከሄለን ጋር ተጣላን እንኳ ጋይስ እንትን ስላለን ነው እንጂ አልጣላንም። እውነት ለመናገር ሄለንን ትናንትና ወዲያ አውርቻታለሁ። እውነት ለመናገር ያው እንትን ያለው ነገር ስላለ ነው። ሌላ ማን አለ?
ማሜ ደግሞ ጥሩ ጥያቄ ነው። ማሜ ይሄ የምለው